መጽሐፈ ነገሥት ቀዳማዊ ምዕራፍ 2 ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ሄዳለሁ፣ በርታ፣ ሰውም ሁን። የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክን የእግዚአብሔርን ትእዛዝ ጠብቅ። ይኸውም ደግሞ እግዚአብሔር ስለ እኔ ልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቆረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው። አንተም ደግሞ የጽሩያ ልጅ ኢዮአብ ሁለቱን የእስራኤልን ጭፍራ አለቆች የኔር ልጅ አበኔርን የቴርንም ልጅ አሜሳይን ገድሎ በእኔ ላይ ያደረገውን ታውቃለህ። የሰልፉንም ደም በሰላም አፈሰሰ። በወገቡም ባለው ድግና በእግሩ ባለው ጫማ ንጹሕ ደም አኖረ። አንተም እንደ ጥበብህ አድርግ፣ ሽበቱንም በሰላም ወደ መቃብር አታውርደው። ከወንድምህ ከአቤሴሎም ፊት በሸሸው ጊዜ ቀርበውኛልና ለገለዳውያን ለቤርዚም ልጆች መልካም ቸርነት አድርግላቸው፣ በማዕድህም ከሚበሉት መካከል ይሁኑ። እኔም ወደ መሃናይም በሄዱ ጊዜ ብርቱ እርግማን የረገመኝ የብራቂም አገር ሰው የብንያማዊው የጌራ ልጅ ሳሚ እነሆ በአንተ ዘንድ ነው። እርሱ ግን ዮርዳኖስን በተሻገርኩ ጊዜ ሊቀበለኝ አልገድልህም ብዬ በእግዚአብሔር ምዬለታለሁ። አንተ ግን ጥበበኛ ሰው ነህና ያለ ቅጣት አትተወው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋር ወደ መቃብር አውርድ። ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ዳዊትም በእስራኤል ላይ የነገሰው ዘመን 40 ዓመት ነበር። በኬብሮንም 7 ዓመት ነገሰ። በኢየሩሳሌምም 33 ዓመት ነገሰ። ሰለሞንም በአባቱ በዳዊት ዙፋን ተቀመጠ፣ መንግስቱም እጅግ ጸና። የአጊት ልጅ አዶንያስም ወደ ሰለሞን እናት ወደ ቤርሳቤ መጣ። እርሷም ወደ እኔ መምጣት በሰላም ነውን አለች። እርሱም በሰላም ነው አለ። ደግሞም ከአንቺ ጋር ጉዳይ አለኝ አለ። እርሷም ተናገር አለች። እርሱም መንግስቱ ለእኔ እንደነበረ እስራኤልም ሁሉ ንጉሥ እሆን ዘንድ ፊታቸውን ወደ እኔ አድርገው እንደነበረ አንቺ ታውቂያለሽ። ነገር ግን ከእግዚአብሔር ዘንድ ሆኖለታልና መንግስቱ ከእኔ አልፎ ለወንድሜ ሆኗል። አሁንም አንዲት ልመና ለምንሻለሁ፣ አታሳፍሪኝ አለ። እርሷም ተናገር አለችው። እርሱም አያሳፍርሽምና ሱነማይቱን አቢሳን ይድርልኝ ዘንድ ለንጉሱ ለሰለሞን እንድትነግሪው እለምንሻለሁ አለ። ቤርሳቤም መልካም ነው፣ ስለ አንተ ለንጉሱ ነግረዋለሁ አለች። ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሱ ወደ ሰለሞን ገባች። ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ። ለንጉሱም እናት ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ታናሽ ልመና እለምንሃለሁ፣ አታሳፍረኝ አለች። ንጉሱም እናቴ ሆይ አላሳፍርሽምና ለምኝ አላት። እርሷም ሱነማይቱን አቢሳ ለወንድም ለአዶንያስ ትዳርለት አለች። ንጉሱም ሰለሞን ለእናቱ መልሶ ሱነማይቱን አቢሳ ለአዶንያስ ለምን ትለምኝለታለሽ? ታላቅ ወንድሜ ነውና መንግስትን ደግሞ ለምኝለት። ካህኑም አብያታርና የጽሩያ ልጅ ኢዮአብ ደግሞ ከእርሱ ጋር ናቸው አላት። ንጉሱም ሰለሞን አዶንያስ ይህን ቃል በሕይወቱ ላይ አለመናገሩ እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህንም ይጨምርብኝ። አሁንም ያጸናኝ በአባቴም በዳዊት ዙፋን ላይ ያስቀመጠኝ እንደተናገረውን ቤትን የሰራልኝ ሕያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደላል ብሎ በእግዚአብሔር ማለ። ንጉሱም ሰለሞን የዮዳሄን ልጅ በንያስን ላከ፣ እርሱም ወደቀበት ሞተም። ንጉሱም ካህኑን አብያታርን አንተ ዛሬ የሞት ሰው ነበርክ፣ ነገር ግን የአምላክን የእግዚአብሔርን ታቦት በአባቴ በዳዊት ፊት ስለተሸከምክ አባቴም የተቀበለውን መከራ ሁሉ አንተ ስለተቀበልክ አልገድልህምና በአናቶት ወዳለው ወደ እርሻ ሂድ አለው። በሴሎም በኤሊ ቤት ላይ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ሰለሞን አብያታርን ከእግዚአብሔር ክህነት አወጣው። ለኢዮአብም ወሬ ደረሰለት። ኢዮአብም አቤሴሎምን አልተከተለም ነበር እንጂ አዶንያስን ተከትሎ ነበር። ኢዮአብም ወደ እግዚአብሔር ድንኳን ሸሽቶ የመሠዊያውን ቀንድ ያዘ። ንጉሱም ሰለሞን ኢዮአብ ወደ እግዚአብሔር ድንኳን ሸሽቶ መሠዊያውን እንደያዘ ሰማ። ሰለሞንም የዮዳሄን ልጅ በንያስን ሂድ ውደቅበት ብሎ አዘዘው።
በንያስም ወደ እግዚአብሔር ድንኳን መጥቶ ንጉሡ ውጣ ይላል አለው። እርሱም በዚህ ሞታለሁ እንጂ አልወጣም አለ። በንያስም ኢዮአብ የተናገረው ቃል የመለሰልኝም እንዲህ ነው ብሎ ወደ ንጉሡ ወሬ ያመጣ። ንጉሡም አለው እንደነገረ አድርግ። ኢዮአብም በከንቱ ያፈሰሰውን ደም ከእኔና ከአባቴ ቤት ታርቅ ዘንድ ገድለ ቅበረው። አባቴ ዳዊት ሳያውቅ ከእርሱ የሚሻሉትን ሁለቱን ጻድቃን ሰዎች የእስራኤልን ሰራዊት አለቃ የኔርን ልጅ አቤኔርን የይሁዳንም ሰራዊት አለቃ የዮቶርን ልጅ አሜሳይን በሰይፍ ገድሏልና እግዚአብሔር ደሙን በራሱ ላይ ይመልሰው። ደማቸው በኢዮአብ ራስና በዘሩ ራስ ላይ ለዘላለም ይመለስ። ለዳዊት ግን ለዘሩና ለቤቱ ለዙፋኑም የእግዚአብሔር ሰላም ለዘላለም ይሁን። የዮዳሄም ልጅ በንያስ መጥቶ ወደቀበት፣ ገደለውም። በምድረ በዳም ባለው በቤቱ ተቀበረ። ንጉሡም በእርሱ ፋንታ የዮዳሄ ልጅ በንያስን የሰራዊቱ አለቃ አደረገ። በአብያታርም ፋንታ ካህኑን ሳዶቅን አደረገ። ንጉሡም ልኮ ሳሚን አስጠራውና በኢየሩሳሌም ቤት ሰርተ ተቀመጥ፣ ወዲህና ወዲያም አትውጣ። በወጣህበትም ቀን የቄድሮንን ፈፋ በተሻገርህበት ቀን ፈጽመ እንድትሞት እወቅ፣ ደም በራስ ላይ ይሆናል አለው። ሳሚም ንጉሡን ነገሩ መልካም ነው፣ ጌታዬ ንጉሥ እንደተናገረ ባሪያ እንዲሁ ያደርጋል አለው። ሳሚም በኢየሩሳሌም ብዙ ቀን ተቀመጠ። ከ3 ዓመትም በኋላ ከሳሚ ባሪያዎች ሁለቱ ወደ ጌት ንጉሥ ወደ ማዕካ ልጅ ወደ አንኩስ ኮበለሉ። ሳሚንም እነሆ ባሪያዎች በጌት ናቸው ብለው ነገሩት። ሳሚም ተነሳ፣ አህያውንም ጭኖ ባሪያዎቹን ይሳ ዘንድ ወደ ጌት ወደ አንኩስ ዘንድ ሄደ። ሳሚም ሄዶ ባሪያዎቹን ከጌት አመጣ። ሰለሞንም ሳሚ ከኢየሩሳሌም ወደ ጌት ሄዶ እንደተመለሰ ሰማ። ንጉሡም ልኮ ሳሚን አስጠራና ወዲህና ወዲያ ለመሄድ በወጣ ቀን ፈጽመ እንድትሞት እወቅ ብዬ በእግዚአብሔር አላስማልኩምን? አላስመሰከርኩብምን? አንተም ቃሉ መልካም ነው ሰምቻለሁ አልከኝ። የእግዚአብሔርን መሐላ እኔስ ያዘዝኩህን ትእዛዝ ስለምን አልጠበቅክም አለው። ንጉሡም ደግሞ ሳሚን አንተ በአባቴ በዳዊት ላይ የሰራኸውን ልብ የሚያሰበውን ክፋት ሁሉ ታውቃለህ። እግዚአብሔር ክፋትን በራስ ላይ ይመልሳል፣ ንጉሡ ሰለሞን ግን የተባረከ ይሆናል። የዳዊትም ዙፋን በእግዚአብሔር ፊት ለዘለዓለም ይጸናል አለው። ንጉሡም የዮዳሄ ልጅ በንያስን አዘዘው፣ መጥቶም ወደቀበት፣ ሞተም። መንግሥትም በሰለሞን እጅ ጸና።